ሰላም ውድ የቻናላችን ተከታታዮች እኔ ካሳው ነኝ። የዲማ ሆፕ ሪል ስቴት የሽያጭ ማርኬት የንግድ ሱቆችና መኖሪያ ቤት አፓርትመንቶችን በተከታታይ የምናቀርብበት ፔጅ ነው። ላይክ፣ ሳብስክራይብ እና ሼር በማድረግ ቤተሰቦቻችን ሁኑ። ዛሬ ዲማ ሆፕ ሪል ስቴት በ4 ኪሎ አዲስ ሳይት ለነዋሪዎቹ ላውንች አድርጓል። ስለሱ መረጃ ለሰጣችሁ 4 ኪሎ ተገኝቻለሁ ማለት ነው። እስከ መጨረሻው ተከታተሉኝ። ጥሩ ኢንፎርሜሽን ሰጣችኋለሁ ለቤት ፈላጊዎች ማለት ነው። ታዲያ ዲማ ሆፕ ሪል ስቴት በተለያዩ ሳይቶች አፓርትመንቶችና የንግድ ሱቆችን ገንብቶ በማስረከብና አሁንም ደግሞ ፕሮግረስ ሌቭል ላይ ያሉ አፓርትመንቶቹን ሌላም ደግሞ አሁን ፋውንዴሽን ላይ ያሉ አፓርትመንቶቹ አሉት ገንብቶ ያስረከባቸው 22 ሲግናል ላይ ቦሌ 24 ላይ ይኖራሉ። ቦሌ መድኃኔዓለም ላይ ደግሞ ካርታ የተዘጋጀላቸው አፓርትመንቶች ይኖራሉ። የንግድ ሱቆቹም እንዲሁ ማለት ነው። በቦሌ አትላስ ማዶ ሆቴል ጀርባ አፓርትመንቶቹን አሁን ስትራክቸር ጨርሰን የፓርቲሽን ስራ እየሰራ እንገኛለን። በቦሌ ራማዳ ሆቴል ደግሞ አፓርትመንቶችን አሁን ፋውንዴሽን ላይ ነን። በሾላ ቁጥር 1 እና ቁጥር 2 እንደዚሁ የንግድ ሱቆችና መኖሪያ ቤት አፓርትመንቶቹን እየሸጥን ነው። አሁን ላይ ደግሞ ዲማ ሆፕ ሪል ስቴት በ4 ኪሎ እንግሊዝ ኤምባሲ አካባቢ ከባለ 1 መኝታ እስከ ባለ 4 መኝታ ድረስ እጅግ በጣም ቅንጡና ለግዠሪ አፓርትመንቶችን ለነዋሪዎቹ ክፍት አድርጓል ማለት ነው። ታዲያ የመኖሪያ ቤት አፓርትመንቶቹ 77 ካሬ ባለ 1 መኝታ 88 ካሬ 85 89 ካሬዎች ባለ 1 መኝታ ሆነው ባለ 2 መኝታ ደግሞ 121 140 ካሬ 151 የካሬ አማራጮች ባለ 3 ደግሞ 181 እና 186 የካሬ አማራጮቹን እጅግ በጣም በቅንጦት ገንብተን ልናስረክባችሁ አሁን በ15% ቅድመ ክፍያ ብቻ በሽያጭ ላይ ነን ማለት ነው። አሁን ማሳያችሁ ቦታ ላይ አፓርትመንቶቹን ለሽያጭ ክፍት አድርጓል። የምታዩት አዲሱ ቤተ መንግስት ነው ማለት ነው። ወይም ደግሞ ይሄ ኮከበ ጽባህ ትምህርት ቤት ነው ማለት ነው። የኛ አፓርትመንት ደግሞ ከዚሁ ብዙ ምሳንርቅ ይሄ ወደ 6 ኪሎ የሚያስወጣው መንገድ ነው። ይሄኛው መንገድ ማለት ነው። ታዲያ ወደ 4 ኪሎ የሚያስወጣው መንገድ ላይ ወይም ደግሞ ኢንዲያን ስኩል አጠገብ ላይ አፓርትመንቶቹን ለሽያጭ ክፍት አድርገናል ማለት ነው። ይሄ መስቀለኛው መንገድ ነው የምታውቁት። ወደ 6 ኪሎ እና ወደ 4 ኪሎ የሚወስደው መስቀለኛ መንገድ ላይ ነው። ታዲያ አሁን የምገኘው ኮከበ ጽባህ ትምህርት ቤት ወይም ኮከበ ጽባህ ትምህርት ቤት ፊት ለፊት አሊያ ደግሞ አዲሱ ቤተ መንግስት ፊት ለፊት። ይሄ አዲሱ ቤተ መንግስት ነው። ሙሉ በሙሉ አሁን ውስጡ ከተማ ነው እየተገነባ ያለ ሎኬሽን ነው ማለት ነው። ይሄ ከመገናኛ የሚመጣው መንገድ ነው ማለት ነው። እንደምታዩት ሞቅ ያለ ከተማና መሀል ከተማ ነው አሁን የምንሄድበት ወይም ደግሞ ማሳያችሁ ሎኬሽን። ታዲያ ዲማ ሆፕ ሪል ስቴት አሁን ላይ እየገነባ ያለው አፓርትመንት 4 ኪሎ ኢንዲያን ስኩል ሳንፎርድ ስኩል ኮከበ ጽባህ ትምህርት ቤት ፊት ለፊት ያለ አፓርትመንት ነው። G+24 ሆኖ የልጆች መጫወቻ፣ ቴራስ፣ ጂም፣ ስፓ፣ የከርሰ ምድር ውሃ፣ ስዊሚንግ ፑል ያለው እጅግ በጣም ቅንጡና ሌጀሪ አፓርትመንት ከባለ 1 መኝታ እስከ ባለ 4 መኝታ ድረስ አሁን ላይ በ15% ቅድመ ክፍያ ከፍላችሁ ሌላውን እስከ 3 አመት ቀስ ብላችሁ የምትከፍሉትን አፓርትመንት እነሆ በመሀል ከተማ 4 ኪሎ በሽያጭ ላይ ነን። አፓርትመንቱ ብሪቲሽ ኤምባሲ አካባቢ ወይም ደግሞ ኮከበ ጽባህ ትምህርት ቤት ፊት ለፊት የሚገኝ አፓርትመንት ነው። ታዲያ እናንተም ስለዚህ እነዚህ አፓርትመንቶች ፍሎር ፕላን እና አንዳንድ ፕራይስ ሊስት ወይም ደግሞ ጠቅላላ ስለ ሳይቱ መረጃ ስትፈልጉ እኔ ካሳው ነኝ የዲማ ሆፕ ሪል ስቴት የሽያጭ አማካሪ ሙሉ መረጃ መስጣችሁናል ማለት ነው። እዚህ አፓርትመንት ላይ ቤት ብትገዙ ከምንም በላይ ደግሞ ቀስ ብላችሁ እየሰራችሁ የምትከፍሉት አሊያ ሙሉ ከፍላችሁ ደግሞ እስከ 10% ቅናሽ የምታገኙበት ሳይት ነው። በጣም ቆንጆ ቤቶችና ጥሩ ቪው ቬንቲሌሽን እና ጥሩ ሎኬሽን ላይ ያለ ቢልዲንግ ነው የሚሆነው ማለት ነው። ባለ 1 መኝታ፣ ባለ 2 መኝታ፣ ባለ 3 እና ባለ 4 መኝታ ቤቶቹን እየሸጥን ነው።
እስከ 308 የካሬ አማራጭ ድረስ ማለት ነው። ታዲያ በ4 ኪሎ አፓርትመንት ብትገዙ ብዙ ጊዜ ኤምባሲዎች የሚበዙበት አካባቢ ነው። 4 ኪሎ እንግሊዝ ኤምባሲ ይኖራል፣ ቤልጅየም ኤምባሲ፣ ሩሲያ ኤምባሲ፣ ፍራንስ ኤምባሲ፣ ብዙ ኤምባሲዎችና ኢንተርናሽናል ትምህርት ቤቶች ደግሞ ልክ እንደነ ሳንፎርድ ኢንዲያን ስኩል ካጠገባችን ነው የሚገኙት ማለት ነው። ፊት ለፊት የጧት ፀሐይ ወይም ደግሞ ናቹራል ቬንቲሌሽን ሙሉ በሙሉ የሚያገኙ ቤቶች ናቸው ሁሉም ቤቶች። ታዲያ ባለ አንድ መኝታ 75 ካሬ፣ 88 ካሬ፣ 89 እና 85 ካሬ ይኖረናል። ባለ ሁለት መኝታ ደግሞ 121 ካሬ፣ 140 ካሬ እና 151 ካሬ አማራጭ ይኖረናል። ባለ 3 መኝታ ደግሞ 181፣ 186 የካሬ አማራጮች፣ ባለ 4 308 የካሬ አማራጭ ይኖረናል ማለት ነው። ታዲያ መሀል ከተማ ላይ አፓርትመንቶችን ስትፈልጉ ለእነዚህ ለኤምባሲ ሰዎች ወይም ደግሞ ኤምባሲ የሚበዛበት አካባቢ ስለሆነ ለገስት ሃውስ አሊያ ደግሞ ብትኖሩበት መሀል ከተማ ነው። 4 ኪሎ እንደምታውቁት እኛም በ15% ቅድመ ክፍያ በ1,300,000 ብር ቅድመ ክፍያ ብቻ ከባለ አንድ መኝታ ጀምረን አፓርትመንቶችን እየሸጥን ነው። ተጨማሪ መረጃ ስትፈልጉ በታች በማስቀምጥላችሁ ኮንታክት ብታደርጉኝ ሙሉ መረጃና ፍሎር ፕላን ፕራይስ ሊስት ምልክላችሁናል ማለት ነው። በሌላ ቪዲዮ እስክንገናኝ ሰላም ቆዩ።